በተያያዘ የኦሮሞ ህዝብ ለዓመታት በፌዴራል ስርዓቱ ተጠቃሚ በመሆኑ በስርዓቱ ያሉ ህጸጾች ማስተካከል እንጂ ስርዓቱን በማፍረስ ወደ አህዳዊ ስርዓት ለመመለስ ፍላጎት እንደሌለው ፕሮፌሰር hiskel ገቢሳ ተናግረዋል። ልማታዊ ዲሞክራሲያዊ መስመር በራሱ ችግር የለውም ያሉት ፕሮፌሰር hiskel ገቢሳ ባለፉት ዓመታት በርካታ ልማቶች መመዝገባቸውን በመጥቀስ አሁን ላይ ከመንግስት እየታየ ያለው አካሄድ ግን ይህንን ለማፍረስ እንደሆነም ይናገራሉ። ዲሞክራሲ የለበትም ነው እንጂ ያልነው አሰራሩ ትክክል አይደለም። የመንግስታዊ መብቶቻችን ይሰጠን ነው እንጂ ያልነው ጥያቄዎች የተነሱት በዚህ ነው እንጂ ይሄ ነገር ይቅርብን ነበር አልተባለም። በሁሉ በላይ ግን አሁንም መልሼ ልናገረው እንፈልገው ይሄ ልማታዊ መንግስት የሚለው አስተሳሰብ አሁን በተለየ በሆም ግሮውን ኢኮኖሚክ ፖሊሲ በሚለው ጨርሶ ሊለወጥ እንዳለ ነው ይታያል። ነገር ግን የኢትዮጵያን የኢኮኖሚ ታሪክ ካየነው ከአፄ ኃይለ ሥላሴ ጊዜ ጀምሮ በደርግ ጊዜ ጀምሮ ኢትዮጵያ የኢኮኖሚ እድገትን ያሳየችበት ጊዜ አልነበረም። የነበረው በዚህ በልማታዊ መንግስት ከ2005 ጀምሮ በፈረንጅ አቆጣጠር የነበረው ነው። መንገዶችን በመስራት የዩኒቨርሲቲዎችን በመስራት ትምህርት ቤቶችን በመስራት በዚህ በኩል ለውጥን ለማምጣት እንኳን መንገድ እያሰፋ በነበረበት ሰዓት ይስተካከል፣ ህገ መንግስታዊ ስርዓቱ ይከበር፣ የፌደራላዊ ስርዓቱ ይከበር፣ ዴሞክራሲያዊ ይሁን፣ ህገ መንግስታዊ ይሁን ባለበት ደረጃ ሰዓት ላይ የተጠየቁትን ጥያቄዎች እንደ ህዝብ ጥያቄዎች እንደመመለስ ሌላ ሰው የፈለገውን የመሰለውን አጀንዳ አምጥተናል። ስለዚህ አደጋው እዛ ላይ ነው ያለው። በዚህ ልማታዊ ዲሞክራሲያዊ መስመርና ህብረ ብሔራዊ ፌደራሊዝም የኦሮሞ ህዝብ ተጠቅሟል ያሉት ፕሮፌሰሩ ለኦሮሞ ህዝብ መብቱን ያጎናጸፈውን ይህንን ስርዓት ህዝቡ ይታገልለታልም ብለዋል። ይህን በዚህ ባለፉት የዲሞክራሲ ጀስቲስ አለ በተባለው ባለፉት 20 ዓመታት እስከ 30 የሚሆኑ ዓመታት ውስጥ የኦሮሞ ተጠቅሟል። በዚህ በፌደራላዊ ስርዓት ውስጥ ተጠቅሟል። በራሱ ቋንቋ መናገር፣ በራሱ ቋንቋ መስራት፣ በራሱ ቋንቋ መጻፍ፣ በራሱ ቋንቋ መማር፣ እነዚህ ሊነጠቁ የማይችሉ መሰረታዊ የሆኑ ጥያቄዎች ናቸው። በዚሁ ዘመን ውስጥ የተመለሱት እነዚህን ያገኘናቸውን ድሎች እንያዝ ነው እንጂ ያልነው እነዚህን ለቅን ሌላ ነገር ይጨመርልን አይደለም የተባለው። የፌደራላዊ ስርዓቱ የዲሞክራሲ እጥረት አለ ነው እንጂ የተባለው ይፍረስልን ብሎ የጠየቀ ህዝብ የለም። የኦሮሞ ይሁን የሲዳማ፣ የከምባታ፣ የሶማሌ፣ የአፋር፣ የትግራይ የሁሉም ቦታ እንዲያውም በአማራ ክልልም በብዛት ያለው እነዚህ ጥያቄዎቹ የሌላውን ነገር አልጠየቅንም። ብልጽግና ነው የጎደለን ብለን አልጠየቅንም። ፍልስፍና ነው የጠየቀን ብለን አልጠየቅንም። እነዚህ ጥያቄዎች ናቸው። ጥያቄዎች እነዚህ ናቸው። ፍልሶቹን መመለስ ያለባቸው ለኦሮሞ ህዝብ ጥቅም ሰጥተዋል። ጥቅም ስለሰጣቸው ደግሞ የኦሮሞ ህዝብ ለእነዚህ መብቶች ይታገላል ብዬ ገምታለሁ። ይህ የውይይት መድረክ እንዲካሄድ ያስገደደው በህብረ ብሔራዊ ፌደራሊዝም አማኞችና በቀድሞ ስርዓት ናፋቂዎች መሀል ያለው ልዩነት ነው ያሉት ፕሮፌሰር hiskel ገቢሳ አሁን ያለውን ህብረ ብሔራዊ ፌደራሊዝም እናጠናክራለን በማለት ያለፉት አጸያፊ ስርዓቶችን መመለስ እንደማይቻልም በግልጽ አስታውቀዋል። በግልጽ ቋንቋ የህብረ ብሔራዊ ፌደራሊዝም ስርዓትን ለማቆየት አደጋ ለማዳን ከምን ጊዜውም የበለጠ ከሌሎች ብሔረሰቦች ጋር በመሆን አሁን ያለው ትግል እነዚህን ውጤቶች የማዳን ትግል ነው። ሌላ አይነት ፌደራሊዝም አይደለም። የህብረ ብሔራዊ ፌደራሊስቶችና ያንን ለማጥፋትና ሌላ ስርዓት የትናንቱን ስርዓት ለመመለስ የሚፈልጉት በሁለቱ መካከል ነው። አንድ ነገር በግልጽ ልናገርና ልተው። የአፄ ምኒልክን ራዕይ፣ የአፄ ኃይለ ሥላሴን የዙፋን ምኞት፣ የአፄ መንግስት ወይም የኮሎኔል መንግስቱን ስርዓት እና የአመራር ስታይል ለመመለስ በምንም አይነት የኦሮሞ ይሁን ማንም የኢትዮጵያ ብሔረሰቦች ህዝቦች በፍጹም በምንም አይነት መንገድ ወደዛ አይመለስም። ወደፊት እንጂ ወደ ኋላ ራዕይ የለም። ይሄንን ብዬ ነው ታውቁት ለራስ ጋር መረጃ